ሰላም ሀና እባላለሁ። ሲኒየር ሶፍትዌር ኢንጂነር ነኝ። እንኳን ወደ ፓይተን ዴቨሎፐር ትሬኒንግ በሰላም መጣችሁ። ይሄ ሁለተኛው ፓርት ነው። በመጀመሪያው ፓርት ኢንስታሌሽን አሳይቻለሁ። እዛ ላይ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ መልስላችኋለሁ። በዛሬው ቪዲዮ እንግዲህ ስለ ቫሪያብል እንዲሁም ደግሞ ዳታ ታይፕ እና ኦፕሬተር ኤግዛምፕሎችን በደንብ አሳያለሁ። ኤግዛምፕሎችን ፕራክቲስ አድርጓቸው። ፕላስ ደግሞ መጨረሻ ላይ ከቪዲዮ መጨረሻ ላይ ኤክሰርሳይዝ አስቀምጥላችኋለሁ። እሱን ኤክሰርሳይዝ ሞክሩት። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ማንኛውንም ጥያቄ ለመጠየቅ ኤዚቴት አታድርጉ፣ እመልስላችኋለሁ። ሰብስክራይብ ማድረግ እንዳትረሱ። ፕላስ ደግሞ በተለይ ኢትዮጵያ ላሉ ወጣቶች በደንብ እንዲደርስልኝ እፈልጋለሁ። ፕሊስ ሼር አድርጉልኝ ይህን ቪዲዮ። ወደ ቪዲዮ እንሂድ። በዛሬው ቪዲዮ ስለ ቫሪያብል ዳታ ታይፕ እና ኦፕሬተር አብረን እናያለን። ኤግዛምፕሎችንም አብረን እንሰራለን። በፓይተን እንዴት አድርገን ኢምፕሊመንት እንደምናደርገው እስከ መጨረሻው ድረስ አብራችሁን ቆዩ። ኤግዛምፕሎችንም እንሰራለን። ኤክሰርሳይስም አዘጋጅቼላችኋለሁ። ሰብስክራይብ ማድረግ እንዳትረሱ። ቫሪያብል ማለት ስቶሬጅ ነው። ዳታችን ስቶር የምናደርግበት ልክ እንደ ኮንቴነር እና እንደ ቦክስ ያለ ሲሆን የተለያየ አይነት ዳታ ታይፖችን በማስቀመጥ በኋላ ፕሮግራማችን በምንሰራበት ጊዜ ወይም ኮድ በምንጽፍበት ጊዜ የወሰድን የሚያስፈልገን ዳታ ኢምፕሊመንት ማድረግ እንችላለን ማለት ነው። ዳታችን ነምበርስ ሊሆን ይችላል፣ ቴክስት ሊሆን ይችላል፣ ወይም ኮምፕሌክስ ዳታ ልክ እንደ ሊስት እና ዲክሽነሪ ሊሆን ይችላል ስቶር ማድረግ እንችላለን። ፓይተን ከሌሎች ፕሮግራሚንግ ላንጉጆች ለየት የሚያደርገው ዲክላር ማድረግ አይጠበቅባችሁም። ክሬት በምታደርጉበት ጊዜ ፓይተን ራሱ ዳታ ታይፕን አውቶማቲካሊ አሳይን ያደርጋል ቤዝድ ኦን ቫሊዩ ምን እንደሆነ ስለሚያውቅ ማለት ነው። ስም በምንሰጥበት ጊዜ ደግሞ ህግ አለው የራሱ። ሁለት ወርዶችን ከሆነ ስም የምታደርጉት ስፔስ ማድረግ አይጠበቅባችሁም የለባችሁም። እንዲሁም ደግሞ በቁጥር አይጀምርም ስሙ ማለት ነው። በተቻላችሁ አቅም አሳይን የምታደርጉትን ዳታ ታይፕ ሊገልጽላችሁ የሚችል ሾርት የሆነ ሰዎች ቶሎ አንደርስታንድ ሊያደርጉት የሚችል ስም ከምትሰሩት ስራ ጋር የሚቀራረብ ስም ብትመርጡ በጣም አስፈላጊ ነው። እንደነገርኳችሁ ያው ዳታ ታይፕን የተለያየ አይነት ዳታ ታይፕ ማስቀመጥ እንችላለን። አሁን ወደ ኤግዛምፕሉ አብረን እንሂድ። ቪኤስ ኮድ ኤዲተራችሁን ክፈቱና እንደኔ አዲስ ፋይል ክሬት ማድረግ ትችላላችሁ፣ ወይም ኦልሬዲ ክሬት ያደረጋችሁትን ፋይል መጠቀም ትችላላችሁ። ፕሮጀክት እንዴት ክሬት ማድረግ እንደምትችሉ እና ኢምፖርት ማድረግ እንደምትችሉ ማታውቁ ከሆነ ፋይልም እንዴት አድርጋችሁ ክሬት ማድረግ እንደማትችሉ ከሆነ የባለፈውን ቪዲዮ ተመልሳችሁ እዩት፣ እዛ ላይ አሳይቻለሁ። እኔ አዲስ ፋይል ክሬት አድርጌያለሁ። እዚህ ጋር ኤግዛምፕላችን እንቀጥላለን። እሱን ከማድረጋችን በፊት እዚህ ጋር የምታዩትን ልንገራችሁ። ይሄ ኮሜንት ነው። የላይኛው ሲንግል ላይን ኮሜንት ነው በግሪን ከለር የምታዩት እና ሲንታክሱ ደግሞ ሃሽታግ ነው እዚህ ጋር እንደምታዩት። ከታች ያለው ደግሞ እዚህ በብራውን ከለር ያለው መልቲ ላይን ኮሜንትስ ነው። በደብል ኮት ነው የምናስቀምጠው። ሲንታክሱ ደብል ኮት ውስጥ ነው የምናስቀምጠው። ኮሜንት ውስጥ የሚቀመጡ ላይኖች በኮምፓይለሩ ይዘለላሉ፣ ራን አይሆኑም። ኮሜንት የምናስቀምጠው ኖት ለራሳችንም ለሰዎችም ስንፈልግ ሪዳብል እንዲሆንልን ኮዳችን፣ እንዲሁም ደግሞ ኮድ ራሱ ራን እንዲሆን የማንፈልገው ኮድ ያላለቀ ኮድ ወይም ደግሞ ራን እንዲሆን ያልፈለግነው ኮድ ቢኖር በኮሜንት እናስቀምጠዋለን። ምክንያቱም ኮሜንት በኮምፓይለር ይዘለላል ማለት ነው። አሁን ወደ ኤግዛምፕላችን እንሄድና ቫሪያብሎችን ክሬት እያደረግን እኔ እዚህ ጋር እንደምታዩት 3 ቫሪያብሎችን ክሬት አድርጌያለሁ። ኮርስ የሚለውን ቫሪያብል፣ ሜሴጅ የሚለውን ቫሪያብል እና ይር የሚለውን ቫሪያብል ክሬት አድርጌ ዲክላር ማድረግ ሳይጠበቅብኝ ቫሊዩን ቀጥታ አሳይን አድርጌያለሁ። ቅድም እንደነገርኳችሁ ዳታ ታይፑን አውቶማቲካሊ ስለሚያውቀው ፓይተን ራሱ አሳይን ያደርገዋል ብያችሁ ነበር። እዚህ ጋር እንደምታዩት ኮርስ ለሚለው ቫሊዩን አሳይን አደረኩኝ እንጂ ዲክላር አላደረኩም። ስለዚህ ፕሪንት ፈንክሽንን ተጠቅሜ ቫሪያብሉን ኮል በማድረግበት ጊዜ አውትፑቱን ማግኘት አለብን ማለት ነው። ራን እናድርገውና ተርሚናል ላይ እነዚህ ፓይተን ሄሎ እና 2025 የምለውን አውትፑቶች ማግኘት አለብን። ፕሌይ በተኗን ተጭኜ ላሳያችሁ። እንደምታዩት እዚህ ጋር ፓይተን ሄሎ 2025 የሚለውን አውትፑት አገኘን ማለት ነው። ፓይተን ከሚሰጠን ኦፕሽኖች መካከል አንድ አሳይን ያደረግነውን ቫሊዩ ለቫሪያብላችን ተመልሰን ሪአሳይን ማድረግ እንችላለን፣ ቼንጅ ማድረግ እንችላለን፣ ሞዲፋይ አፕዴት ማድረግ እንችላለን። እዚህ ጋር እንደምታዩት ሜሴጅ የሚለውን ቫሪያብል ሄሎ የሚል ቫሊዩ ነበር አሳይን ያደረግኩት። አሁን ተመልሼ መጥቼ እዚህ ጋር ቼንጅ አድርጌዋለሁ፣ ጉድባይ የሚል ቫሊዩ ሰጥቼዋለሁ እና ተመልሰን
እንድንቀይረው ወይም አፕዴት እንድናደርግ ወይም ደግሞ ሞዲፋይ እንድናደርግ የሚያስችል ኦፕሽን ይሰጠናል ማለት ነው። ፓይተን ራን በማድረግበት ጊዜ እዚህ ጋር እንደምታዩት ጉድባይ የሚለውን ለውጦልን ራን አደረገልን ማለት ነው። ስለዚህ ጥሩ ኦፕሽን ነው ማለት ነው። ተመልሳችሁ ቼንጅ ማድረግ ትችላላችሁ። ሌላኛው ኦፕሽኖች ደግሞ እዚህ ጋር እንደምታዩት የተለያዩ ቫሪያብሎችን እና የተለያየ ቫልዩ ያላቸው ቫሪያብሎችን በአንድ መስመር እዚህ ጋር እንደምታዩት ክሬት ማድረግ እንችላለን፣ ግን በኮማ ሴፓሬት ማድረግ አለብን ማለት ነው። ፕሪንት በምናደርግበት ወይም ደግሞ ቫሪያብሎችን በምንጠራበት ጊዜ ደግሞ ፓራንቴሲስ ውስጥ ሁሉንም ቫሪያብሎች በኮማ እየለየን ኮል ማድረግ አለብን። አውትፑታችን የሁሉንም ቫሪያብል ያወጣልናል ማለት ነው። ሌላኛው ኦፕሽን ደግሞ የተለያዩ ቫሪያብሎች ነገር ግን አንድ ቫልዩ ሲኖራቸው ኢኳል ሳይን ተጠቅመን ወይም ደግሞ ኢኳል ኦፐሬተር ተጠቅመን በአንድ መስመር ክሬት ማድረግ እንችላለን። እዚህ ጋር እንደምታዩት ኮል በምናደርግበት ጊዜ ደግሞ ቫሪያብሎችን እንደ ላይኛው በኮማ ሴፓሬት እያደረግን ኮል እናደርጋለን። ራን በምናደርግበት ጊዜ 1 2 3 ከላይ ያለውን አውትፑት እናገኛለን። ሁለተኛውን ደግሞ ፓይተንን 3 ጊዜ እናገኛለን። ምክንያቱም 3 ቫሪያብሎች ስላሉን፣ ነገር ግን አንድ ቫልዩ ስለሆነ ራን አድርጌ ላሳያችሁ እና ተርሚናል ላይ እናያለን ማለት ነው። እዚህ ጋር እንደምታዩት 1 2 3ን አየን፣ ፓይተን 3 ጊዜ አየን ማለት ነው። ስለዚህ እነዚህን ኦፕሽኖች ፓይተን ፕሮቫይድ ያደርጋል። ጥሩ ነገር ነው። አሁን የምናየውን ነገር በጣም ተወዱታላችሁ። በየቀኑ የምናደርገው ነገር ስለሆነ ማለት ነው። ዩቲዩባችን ላይ ስንገባ፣ ቲክቶክ ላይ ስንገባ፣ ኢሜይል ላይ ስንገባ ዩዘር ኔም እንጠየቃለን እንድናስገባ፣ ፓስወርድ እንጠየቃለን። ከዛ ዩዘሮች ደግሞ እኛ እናስገባለን ማለት ነው ሎጊን ለማድረግ። በፓይተን እሱን ሜተድ እንየው። በየጊዜው የምናደርገውን ነገር እንደዚህ በኮድ ስናየው ደስ ይለናል። በነገራችን ላይ ዩዘር ኢንተርፌስ ሲባል ሰምታችኋል አይደለ? ዩዘር ኢንተርፌስ ዩዘሮች ከዛ አካውንት ጋር ከሚገቡበት አካውንት ጋር ወይም ከኮምፒውተር ከዩዘር ኢንተርፌስ ጋር ኢንተራክት የሚያደርጉበት መንገድ ነው እና ዩዘር ኢንተርፌስ ላይ የሚሰሩት ዴቨሎፐሮች ደግሞ ፍሮንቴድ ዴቨሎፐር ይባላሉ። እዚህ ጋር እንደምታዩት ኔም የምትለውን ቫሪያብል ክሬት ካረኩኝ በኋላ ኢንፑት የምትለዋ ፈንክሽን በጣም እዚህ ጋር ትልቅ ሚና አላት ዩዘሮች ኢንፑት እንዲያስገቡ። እሷን ፈንክሽን ተጠቅመን ኢንተር ዩር ኔም የሚለውን አስገባሁኝ። ስለዚህ ዩዘሩ እንዲያስገባልኝ ጠየቅኩት ማለት ነው። ፕሌይ በተኗን ከተጫንም በኋላ ዩዘሩ ስሙን የሚያስገባው ወይም የተጠየቀውን ኢንፑት የሚያስገባው ኤዲተሩ ላይ ሳይሆን ተርሚናሉ ላይ ነው። እዚህ ከታች ስሙን ያስገባል። ከዛ በኋላ ኢንተር ካስገባ በኋላ የተጠየቀውን ኢንፑት ካስገባ በኋላ ኢንተር በሚያደርግበት ጊዜ ፕሪንት የምትለዋ ፈንክሽን ደግሞ ቫሪያብሉን ትጠራልናለች ማለት ነው። እዚህ ጋር ኢንተርቪው ኔም የሚለው ላይ እኔ ሃንሶል የሚለውን ስም እሰጠዋለሁ። ከዛ ኢንተር በማድረግበት ጊዜ ፕሪንት ፈንክሽን ደግሞ ኔሙ ኮል ሲያደርገው ሄሎ ሃንሶል የሚለውን ያመጣልኛል ማለት ነው። እናንተም በዚህ መልኩ ፕራክቲስ አድርጉት። ስማችሁን እያስገባችሁ ፕራክቲስ አድርጉ። ጥሩ ነው። ደስ ይላል የምታውቁትን ነገር ሲያሳያችሁ ማለት ነው። በነገራችን ላይ እዚህ ጋር ስም ብቻ ሳይሆን ፓስወርድም ኤጅም የምትፈልጉትን ነገር እያደረጋችሁ ከላይ በሰጠኋችሁ ፈንክሽን ኢንፑት ፈንክሽን ተጠቅማችሁ ከዛ ፕሪንት ፈንክሽን ተጠቅማችሁ ፕራክቲስ ማድረግ ትችላላችሁ። እኔ አሁን ፓስወርድን ላሳያችሁ። ፓስወርድ የሚለውን ቫሪያብል ክሬት አረኩኝ፣ ኢንፑት ፈንክሽንን ተጠቀምኩኝ፣ ኢንተር ዩር ፓስወርድ የሚለውን ኖት አስቀመጥኩኝ። እናንተ እዚህ ጋር የምትፈልጉትን ኖት እየቀያየራችሁ አድርጉ። ራን ባረኩት ሰዓት አሁን መጀመሪያ ከላይ ያለውን ኔሙን ራን ስላረኩት ኔም ይጠይቀኛል። ስለዚህ ኔም ላስገባለት፣ እሱን አስገብቼ ኢንተር ካረኩኝ በኋላ ፓስወርድን ይጠይቀኛል። ሃን የሚለውን አስገባው። ሄሎ ሃን አለ። አሁን ደግሞ ፓስወርድ ስለጠየቀኝ ፓስወርድ ልስጠው ማለት ነው። 12 ብዬ ስሰጠው ይህን ሜሴጅ ማግኘት አለብኝ። ፓስወርድ ሴቭድ ሰክሰስፉል የሚለው ሜሴጅ ማግኘት አለብኝ እንደምታዩት ማለት ነው። በዚህ መልኩ ፕራክቲስ አድርጉ። በጣም ደስ ይላል። ኤጂም እድሜ እየጠየቃችሁ የፈለጋችሁትን ነገር እዚህ ጋር ያለውን ኖት እየቀየራችሁ ፕራክቲስ ማድረግ ትችላላችሁ ማለት ነው።
አሁን ደግሞ ቫሪያብል ሁለት አይነት ቫሪያብሎች አሉ በፓይተን ግሎባል እና ሎካል ቫሪያብልስ አሉ። ግሎባል ቫሪያብል ከፈንክሽን ውጭ ዲክላር የምናደርገው ነው እና ኤኒዌር አክሰስ ማድረግ እንችላለን ወይም ኮል ማድረግ እንችላለን። ሎካል ቫሪያብል ግን ፈንክሽን ክሬት ካደረግን በኋላ ፈንክሽን ውስጥ ነው ዲክላር የምናደርገው። ስለ ፈንክሽን ወደፊት በሰፊው እናያለን። አሁን ቫሪያብሎችን ለማሳየት ብቻ ነው። እዚህ ጋር ሾው የሚለውን ፈንክሽን ክሬት ካደረግኩኝ በኋላ ዋይ የሚባል ቫሪያብል ክሬት አድርጌ 50 አሳይን አደረግኩት። ይሄን ዋይ አክሰስ ማድረግ የምንችለው ኢንሳይድ ሾው ብቻ ነው እንጂ ከሾው ውጭ ወይም ከዚህ ፈንክሽን ውጭ አክሰስ ማድረግ አንችልም። ኤክስ ግን ግሎባል ቫሪያብል ስለሆነ ከሾው ውጭ ኤኒዌር አክሰስ ማድረግ እንችላለን ማለት ነው። በዚህ መልኩ ሁለት አይነት ቫሪያብሎችን መጠቀም እንችላለን። ራን ስናደርገው አሁን እናያለን። ራን በምናደርግበት ጊዜ ከላይ ኢንፑት እንዲያስገባ ስለጠየኩኝ እሱን ማስገባት እንዳትረሱ። ኔም እንድናስገባ ይጠይቀናል። ኔሙን ካስገባን በኋላ ደግሞ ፓስወርዱን እንድናስገባ ይጠይቀናል ማለት ነው። አለዛ ከዛ በኋላ ያለውን ራን አያደርግልንም ኢንፑቱን ካልሰጠ ነው። እንደምታዩት አሁን ግሎባል ቫሪያብሉንም ሎካል ቫሪያብሉንም ራን አደረገልን ማለት ነው። በዚህ መልኩ ቫሪያብላችንን አክሰስ ማድረግ እንችላለን። ፊክስድ ቫሪያብልን ደግሞ ስትሪክት የሆነ ሩል የለውም በፓይተን። ነገር ግን የማይቀየሩ ቫሪያብሎችን አፐር ኬዝ በመጠቀም ነው ክሬት የምናደርጋቸው። ለምሳሌ እዚህ ጋር እንደምታዩት ፒአይ እና ግራቪቲ ቫሉያቸው የታወቀ ነው። ስለዚህ ማንም ሊቀይረው አይችልም ቫልዩን፣ ወይም ደግሞ መተን ተመልሰን ሪአሳይን ማድረግ ስለማንችል ኮንስታንት ስለሆነ አፐር ኬዝ ተጠቅመን ነው እዚህ ጋር ክሬት የምናደርገው እንደምታዩት። እንደዛ ማድረግ ትችላላችሁ። በአጠቃላይ ቤስት ፕራክቲስ ተብሎ የሚታሰበው ቀደም የነገርኳችሁን ሩሎች ተከተሉ ስም ስትሰጡ ማለት ነው። ከዛ ውጭ ደግሞ አነሰሰሪ የሆነ ሪያሳይን አለማድረግ ጥሩ ነው። የምትመርጡትን የቫሪያብል ኔም ደግሞ በተቻላችሁ አቅም ከምትሰሩት ስራ ጋር ወይም ደግሞ አሳይን ከምታደርጉት ዳታ ታይፕ ጋር የሚቀራረብ እና እሱን የሚገልጽ ከሆነ ጥሩ ነው። ሪደብል ይሆንላችኋል ኮዳችሁ። ኦፕሬተር ሁለት አይነት ኦፕሬተሮች አሉ በፓይተን፣ አርትሜቲክ ኦፕሬተር እና ኮምፓሪዥን ነው። አርትሜቲክ ነምበሮችን መደመር፣ ማባዛት፣ ማትማቲክ የሆኑ ነገሮችን በምንጠቀምበት ጊዜ አርትሜቲክ ኦፕሬተርስ ነው የምንጠቀመው። ፕላስ፣ ማይነስ፣ ማባዛት፣ ሞዱልስ በምንሰራበት ጊዜ፣ ማካፈል በምንሰራበት ጊዜ አርትሜቲክ ኦፕሬተርስ እንጠቀማለን። በምናነጻጽርበት ጊዜ፣ ኮምፓሪዥን በምንሰራበት ጊዜ ደግሞ ኮምፓሪዥን ኦፕሬተርስ እንጠቀማለን። ኢኳል ሲሆን ሁለት ጊዜ ነው ኢኳል ሳይን የምናደርገው። ኖት ኢኳል፣ ግሬተር ዛን፣ ሌስ ዛን፣ ግሬተር ዛን ኦር ኢኳል ቱ እነሱን ተጠቅመን ኦፕሬተርሶችን ተጠቅመን መስራት እንችላለን ማለት ነው። እዚህ ጋር እንደምታዩት የአርትሜቲክ ቫሊዩ የኤክስ እና የዋይን ቫሊዩ አባስቶ እና ደምሮ ነው የሰጠን። ኮምፓሪዥን በሚሆንበት ጊዜ ግን ቡሊያን ነው ዳታ ታይፓችን፣ ትሩ ኦር ፎልስ ነው፣ እውነት ነው ወይም አይደለም የሚለውን ነው የሚሰጠን አውትፑቱ ማለት ነው። ሌላኛው ዳታ ታይፕ ነው። ሲምፕል የሆኑ ዳታ ታይፖችን ዛሬ እና ኮምፕሌክስ የሆኑ ዳታ ታይፖችን ወደፊት ኢንተርሚዲየት ሌብል ስናይ እናያለን። ለምሳሌ ነምበር ዳታ ታይፕ ኒውሜሪክ የሆኑ ዳታ ታይፖችን ስቶር ስናደርግ ሆል ነምበር ከሆነ ዳታ ታይፓችን ኔጌቲቭ ወይም ፖዚቲቭ ነምበር ከሆነ ኢንቲጀር ነው የምንጠቀመው። ኢንት ነው የሚሆነው የዳታ ታይፑ ሲንታክስ። ፍሎቲንግ ፖይንት ወይም ደግሞ ፍሎት ዴሲማል ነበር በሚኖረን ጊዜ ፍሎት ነው የምንጠቀመው። እዚህ ጋር ደግሞ ስትሪንግ ዳታ ታይፕ ደግሞ ቴክስት በሚሆን ጊዜ ነው የምንጠቀመው ማለት ነው። ቡሊያን የምንጠቀመው ከላይ እንዳሳየኋችሁ ኮምፓሪዥን በሰራ ነው። ለምሳሌ ትሩ ኦር ፎልስ በሚሆንበት ጊዜ ቡሊያን ዳታ ታይፕ ነው የምንጠቀመው ማለት ነው። ራን አድርገን የእነዚህን ቫሊዩ ላሳያችሁ። እዚህ ጋር እንግዲህ ደምሮ 8ን ሰጠን።
ከላይ ያለውን አርትሜቲክ ቫሊዩ 8 ዋይ እና ኤክስን አባስቶ 15 ሰጠን። ኮምፔር አድርጎ ደግሞ ትሩ ኦር ፎርሱን ሰጠን። እዚህ ጋር እንዳያችሁት ከፍ አድርጌ ላሳያችሁ። እዚህ ጋር ኤክስ 5 ነው፣ ዋይ 3 ነው። ሲያነጻጽረው ኤክስ ከዋይ ይበልጣል የሚለውን ትሩ ነው ያደረገልን። ኤክስ ከዋይ እኩል ነው የሚለውን ፎልስ ስለሆነ ፎልስ አደረገልን ማለት ነው። ዳታ ታይፓችን ደግሞ ከታች እንዳያችሁት አድርጎልናል። ኢንቲጀር፣ ፍሎት፣ ቡሊያን። ኮምፕሌክሱን ወደፊት እናየዋለን ማለት ነው። የዛሬው ቪዲዮ ይሄን ይመስላል። ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ጥያቄ ካላችሁ አስቀምጡልኝ፣ እመልስላችኋለሁ። ሀሳብ አስተያየታችሁን ደግሞ ብታስቀምጡልኝ ኮሜንት ላይ ለእኔ በጣም ይጠቅመኛል። ይህን ቪዲዮ ሼር ብታደርጉልኝ በጣም ደስ ይለኛል። ምክንያቱም በጣም ብዙ ኢትዮጵያ ላሉ ወጣቶች እንዲደርስልኝ እፈልጋለሁ። አላማይም ለነሱ መድረስ ስለሆነ ፕሊዝ ሼር አድርጉልኝ። ሰብስክራይብ ማድረግም እንዳትረሱ። ከዚህ በመቀጠል ደግሞ 3 ጥያቄዎችን አዘጋጅቼላችኋለሁ ሰመራይዝ ለማድረግ እንዲረዳችሁ ብዬ ነው። ጥያቄዎቹን ኮሜንት ላይ መልሳችሁን አስቀምጡልኝ። የመጀመሪያው ጥያቄ ካሉት ቫሪያብሎች የትኛው ነው ህጉን ተከትሎ በትክክል ክሬት የተደረገው እና መልሳችሁን አስቀምጡልኝ። ሁለተኛው ጥያቄ ደግሞ ይሄን ኮድ ቬስ ኮዳችሁ ላይ ወይም ደግሞ ኤኒ ኤዲተር ላይ ጻፉትና የዜድን ወይም የዚህን አውትፑት ምን እንደሆነ እንድትጽፉልኝ ወይም ደግሞ እንድትነግሩኝ እፈልጋለሁ። ራን አድርጋችሁ አውትፑቱን እዩት። እናንተም ማባዛት ብቻ ሳይሆን መደመርም መቀነስም እያደረጋችሁ ሞክሩት። የዚህን አውትፑት ምን እንደሆነ እንድትሰጡኝ እፈልጋለሁ። ሶስተኛም ጥያቄ አዘጋጅቼላችኋለሁ። ሶስተኛው ጥያቄ ደግሞ እዚህ ጋር እንደምታዩት ኤክስ የሚባል ቫሪያብል ክሬት አድርጌ ቫሊዩ 42 ቫሊዩ አሳይን አድርጌዋለሁ። የዚህ ዳታ ታይፕ ምን እንደሆነ እንድትነግሩኝ ይፈልጋለሁ። ኮሜንት ላይ መልሳችሁን አስቀምጡልኝ። ፕራክቲስ ይሆናችኋል። አይ ሆፕ ኢንጆይ ታደርጉታላችሁ። አሁንም ሰብስክራይብ ማድረግ እንዳትረሱ፣ ሼር ማድረግ በተለይ እንዳትረሱ። ተባረኩልኝ። በሚቀጥለው ቪዲዮ እስክንገናኝ